በመጨረሻው ዘመን ከሚኖርበት ከብሔረ ሕያዋን እኛ ወዳለንባት ምድር መጥቶ በሐሰተኛው ክርስቶስ የተታለሉ ምዕመናንን በቃሉ ትምህርት በእጆቹ ተአምራት ወደ እውነተኛይቱ ሃይማኖት የሚመልሳቸው ምዕመናንን በሃይማኖት እያጸና ከቆየ በኋላ ለመጨረሻው የፍርድ ቀን 3 ቀናት ሲቀሩት በሐሰተኛው ክርስቶስ ፊት ስለ እውነተኛው ክርስቶስ መስክሮ አንገቱን በመቆረጥ ሞትን የሚቀምስ ዘመኑን በሙሉ በብሕትውናና በድንግልና እግዚአብሔርን እያገለገለ ኑሮ በመጨረሻም በእሳት ሰረገላ ወደ ብሔረ ሕያዋን ያረገው ርዕሰ ነቢያት የነቢያት ራስ ቴስብያዊው ቅዱስ ኤልያስ ወር በገባ በአንድ ታስቦ ይውላል። ነቢየ ልዑል ቅዱስ ኤልያስ በእሳት ሰፋድል ተጠቅልሎ በታኅሳስ 1 ቀን ተወለደ። ካደገም በኋላ ወላጆቹንና ዘመዶቹን እንዲሁም ንብረትን ትቶ ወደ በረሃ ገባ። በዘመኑ የነበረው ንጉሥ አካብ በሚስቱ በኤልዛቤል ምክንያት ጣዖታትን እያመለከ ሕዝቡን ባሳተ ጊዜ ይህ ቅዱስ ለአምላኩ ቀናኢ ነውና ሄዶ ገሰጸው። ንጉሡም ከሕዝቡ ጋር ሆኖ በእግዚአብሔር እያፌዘ ተግሳጹን አልቀበለው ቢል በሕያው እግዚአብሔር ስም ከአንደበቱ ቃል በቀር ዝናብና ጠል እንዳይወርድ ሰማይን ለ3 ዓመት ከ6 ወር ለጉሞታል። በምድር ላይ ረሃብ በጸና ጊዜም በትእዛዘ እግዚአብሔር በቁራ አፍ ምግቡ እየመጣለት ተመግቧል። ወደ አንዲት መበለት ቤት ሄዶም በቤቷ ያለውን ሁሉ ባርኮላት የረሃቡ ዘመን እስኪያልፍ ድረስ ቤቷን በበረከት ሞልቶላታል። የዚህች መበለት ልጅ በሞተ ጊዜም ጸልዮ ከሞት አስነስቶታል። የረሃቡ ዘመን 3 ዓመት ከ6 ወር ሲፈጸም የጣዖት ካህናትንና ሕዝቡን ሰብስቦ መስዋዕት ከሰዋ በኋላ መስዋዕቱን ከሰማይ እሳት አውርዶ በማሳረግ የእግዚአብሔርን እውነተኛ አምላክነት የጣዖትን ከንቱነት ለሕዝቡ አሳይቷል። ሕዝቡም ልባቸውን ወደ እግዚአብሔር በመመለስ የሚያስቱትን የጣዖቱን ነቢያትና ካህናትን ገድለዋቸዋል። በተራራ ላይ ሆኖ ሲጸልይም ወደ ንጉሡ ሊወስዱት የመጡትን 2 የ50 አለቆችን ከ100 ወታደሮቻቸው ጋር እሳትን ከሰማይ አውርዶ አቃጥሏቸዋል። ብዙ ተአምራትን እያደረገ ሕዝበ እስራኤልን በእምነት ካጸናቸው በኋላ በደቀ መዝሙሩ በነቢዩ ኤልሳዕ ላይ በእርሱ ያደረች ጸጋ መንፈስ ቅዱስን 2 እጥፍ አሳድሮበት ተድላ ደስታ ወደ ሰፈነበት ደዌ ሞት ሐዘን ወደ ሌለበት ወደ ብሔረ ሕያዋን በእሳት ፈረሶች በሚጎተት የእሳት ሰረገላ ተጭኖ አድርጓል። እስከ ዛሬም ድረስ እርጅና ሕመምና ሞት ሳያገኘው በሕይወት ሀገር ከነ ነቢዩ ሄኖክ ጋር በደስታ ይኖራል። በደብረ ታቦር ተራራም ጌታችን ብርሃነ መለኮቱን ለሐዋርያት በገለጠላቸው ጊዜ ከሊቀ ነቢያት ቅዱስ ሙሴ ጋር ተገኝቶ የኤልያስ ጌታ የሙሴ ጌታ አንተ ነህ እያለ የጌታችንን አምላክነቱን መስክሯል። ቅዱስ ሙሴ ሊቀ ነቢያት እየተባለ እንደሚጠራው ይህም ቅዱስ ነቢይ የነቢያት ራስ ርዕሰ ነቢያት እየተባለ ይጠራል። ለእግዚአብሔር ምስጋና ይሁን። እኛንም በነቢየ ልዑል በቅዱስ ኤልያስ ጸሎት ይማረን ይቆየን። ኤልያስ በሰረገላ ሰወረው ደመና ኤልያስ በሰረገላ ሰወረው ደመና ኤልያስ በሰረገላ ሰወረው ደመና ኤልያስ በሰረገላ ሰወረው ደመና 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 በሰረገላ ደመና ደመና በሰረገላ በመንፈስ ቅዱስ በሰረገላ ታንጻ በስሙ በሰረገላ ይታደ